ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ይገኛል። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል አለ። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራፋ ሆነ። በነገው ዮሐንስ ኢየሱስን ወደ እርሱ ስመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኢየሱስ ያድናል። ጌታ ይባረክ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ሃሌሉያ! ኢየሱስ ጌታ ነው። ሻላባ ሳካቦ ያዲኛማ ጌታ ኢየሱስ ክርስቶስ የእግዚአብሔር በግ ተብሏል። ክብር ለኢየሱስ። ሃሌሉያ! ጌታ ይባረክ። በዘፍጥረት ምዕራፍ 22 ላይ ቁጥር 8 ላይ ባለፈው እንዳየነው በብሉይ ኪዳን የተገለጠው ተሰውሮ የነበረው ያ በግ የክርስቶስ ኢየሱስ ክርስቶስ ምሳሌ እንደሆነ ይነገራል። ጌታ ይባረክ። በይስሐቅ ቦታ ያ በግ ተወስዶ ታረደ። ጌታ ይባረክ። ያ በግ አንድን ይስሐቅን ነው ያዳነው። ይስሐቅ ከዛ በግ የተነሳ በሕይወት ኖረ። ጌታ ይባረክ። በጉ ታረደ በቦታው። ዛሬ ግን ለሁላችን በደል የታረደው ኢየሱስ ነው። አሜን። ኢየሱስ ታርዶልናል። ኢየሱስ ተሰውቶልናል። በጋችን ዛሬ ኢየሱስ ነው። ሃሌሉያ! በረከታችን ኢየሱስ ነው። ክብራችን ኢየሱስ ነው። ሞገሳችን ኢየሱስ ነው። ከኢየሱስ ውጭ ምንም የለንም። ሃሌሉያ! ትልቅ የእግዚአብሔር በረከት ለሰው ልጆች ሁሉ እግዚአብሔር የሰጠው ታላቁ በረከት ኢየሱስ ክርስቶስ ነው። ሃሌሉያ! ኢየሱስ ያድናል። ክብር ለጌታ ይሁን። ክብር ለጌታ ይሁን። በዕብራውያን ቃል በግ የሚለው ከበስ ይላሉ። በእንግሊዝኛ ላምብ ነው። ንጽሕናን የዋህነትንና ለመስዋዕት የተለየውን እንስሳ የሚያስ